በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ያደራ ልጆች የቅዱሳን የጻድቃን የሰማዕታት ወዳጆች ከያላችሁበት ዓለም እንደምን አላችሁ? አሜን። እግዚአብሔር አምላካችን ስሙ ለዘላለም የከበረና የተመሰገነ ይሁን። ይህንን ትምህርት የጀመራችሁ ልትጀምሩ ገና አሁን ቪዲዮ እጃችሁ ላይ የደረሳችሁ ሰዎች ሁላችሁም በመጀመሪያ ደረጃ ዩቲዩቡን ሰብስክራይብ፣ ላይክ እንድታደርጉ እንዲሁም በትምህርቱ ላይ ኮሜንት እንድትሰጡ፣ በአራተኛ ደረጃ ደግሞ የሚለቀቁት ዕለታዊ ትምህርቶች እንዲደርሷችሁ ኖቲፊኬሽን ወደ እናንተ እንዲመጣ የደውል ምልክቷን መጫን እንዳትረሱ። እንግዲህ ኦሪት ዘፍጥረት መግቢያውን እየተመለከትን ነበረ። ከዚህ በፊት በነበሩን ክፍሎች እንግዲህ የመጽሐፉን ስያሜ፣ የመጽሐፉን ጸሐፊ በብሉይና በአዲስ ኪዳን ተመልክተናል። አባታችን ቅዱስ ሙሴ እንደሆነ መጻሕፍት አረጋግጠው እንደተናገሩት አይተናል። መጽሐፍ የተጻፈበትን ዘመን፣ መጽሐፉ ዓላማና መጽሐፉ የተከፈለበትን ክፍላት በነበሩን ሁለት የመግቢያ ክፍሎች ተመልክተናል። አሁን ቀጥታ ምን ሄደው ወደ ኦሪት ዘፍጥረት ምዕራፍ 1 ይሆናል። እንግዲህ ይህንን ትምህርት ዛሬ የምትጀምሩ ሰዎች እንዳለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች በኩል በሙሉ የሚሰጠውን ኮርስ ነው ቀጥታ የምሰጣችሁ። በዚህ ኮርስ ላይ እንግዲህ አንዳንድ ሀሳቦችን እናይበታለን። ሁላችሁም ጠንከር ያሉ ነገሮች ስለሆኑ ደብተር እስክሪብቶ ማዘጋጀትና መጻፋችሁ እንዳትረሱ። እንግዲህ በዛሬው ክፍላችን የምንመለከተው የነገሮች ሁሉ አፈጣጠር በኦሪት ዘፍጥረት ምዕራፍ 1 እስከ ምዕራፍ 2 ባለው ውስጥ እንመለከታለን ማለት ነው። በአንደኛና በመጀመሪያ ደረጃ የምንመለከተው የኦሪት ዘፍጥረት ከምዕራፍ 1 እስከ 2 ያለውን ነገር ስናይ ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ የመጽሐፍ ቅዱስ ክፍላችን የስነ ፍጥረትን ጅማሮ ሲያበስር ሲናገር እንመለከተዋለን ማለት ነው። እንግዲህ 22 ስነ ፍጥረታት እንዳሉ በዚህ የመጽሐፍ ቅዱስ ክፍል ውስጥ እናያለን። እንግዲህ እግዚአብሔር ፍጥረታትን የፈጠረው ሰውንና መላእክትን ስሙን ለመቀደስ ክብሩን ለማውረስ ሲሆን የቀሩትን ፍጥረታት ግን እንግዲህ የፈጠራቸው ለአንክሮና ለተዘክሮ ነው፣ ለምግበ ሥጋ ለምግበ ነፍስ ነው። በዚህም የመጽሐፍ ቅዱስ ቃል ማረጋገጫዎች አሉ። ልበ አምላክ ቅዱስ ዳዊት በዚህ በመዝሙር 148 ቁጥር 1 ላይ ስናይ ሃሌሉያ እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት፣ መላእክት ሁሉ አመስግኑት፣ ሰራዊት ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት፣ ሰማይን ሰማያት አመስግኑት፣ ሰማያት በላይም ውሃ እያለ እየገለጸው ቅዱስ ዳዊት እንመለከታለን ማለት ነው። እንግዲህ እነዚህን ሀሳቦች መነሻ አድርገን ማየት እንችላለን ማለት ነው። እግዚአብሔር ፍጥረታትን ሁሉ ፈጥሮ ያከናወነው እነዚህን ሁሉ 22ቱ ስነ ፍጥረታት እግዚአብሔር አምላካችን የፈጠረው በ22ቱ ስነ ፍጥረታት የፈጠረው እግዚአብሔር አምላካችን በ6 ቀን ውስጥ ነው ማለት ነው። 7ኛው ቀን የእረፍት ቀን ነበር። ይህንንም ዘፍጥረት ምዕራፍ 2 ላይ ማየት ይቻላል። እንዲሁ ደግሞ ኦሪት ዘጸአት ምዕራፍ 20 ቁጥር 9 እስከ 11 ላይ ማረጋገጥ ትችላላችሁ ማለት ነው። እነዚህ ቀናት የተፈጠሩት በፍጥረታት እያንዳንዳቸው ቢቆጠሩ ፍጡር ተናግሮ አይፈጽመውም ነበረ። እንግዲህ በጣም ብዙ ስነ ፍጥረት ነው የተፈጠረው። ነገር ግን በባህሪያቸው ባናኗራቸው ተመድበው ነው እነዚህ 22 የሚባሉት ማለት ነው። ባናኗራቸው በፍጥረታቸው ተመድበው ነው እንጂ እግዚአብሔር ከዛ በላይ ፍጥረታትን ነው የፈጠረው። ለዚህም መጽሐፈ ኩፋሌ ምዕራፍ 3 ቁጥር 9 ላይ ሄዳችሁ አንብቡ።
ፍጥረታት የተገኙበት ሁኔታ በሁለት ሁናቴ ነው። እነርሱም እምኀበ አልቦ ሀበቦ ማለት ካለመኖር ወደ መኖር አምጥቶ የፈጠራቸዋሉ ማለት ነው። በመምጣት ሲሆን እምኀበ አልቦ ሀበቦ ካለመኖር ወደ መኖር በመምጣት የፈጠራቸው ፍጥረታት አራቱ ባህርያት ማለት ነው። እነዚህ አራቱ ባህርያት የምንላቸው ነፋስ፣ እሳት፣ ውሃ፣ መሬት፣ ጨለማና መላእክት ናቸው። ልብ በሉ። ሁለተኛው ደግሞ በግብርም ግብር የተፈጠሩ ናቸው። እነዚህ በግብር እግዚአብሔር አምላክ የፈጠራቸው ማለት ነው። ከተፈጠሩ ላይ በመፍጠር የተፈጠሩት ናቸው። እነዚህም ፍጥረታት ማን ናቸው ካላችሁ መገኛው አራቱ ባህርያተ ስጋ ናቸው። እነዚህም እግዚአብሔር አምላክ እነሱም በመዋሃድ ፈጥሯቸዋል። ፍጥረታት የተገኙበት መንገድ 3 ናቸው። እነርሱም በዝምታ እንግዲህ በግብር የተፈጠረው የሰው ልጅ ነው። እግዚአብሔር የሰው ልጅም ብቻ ነው በግብር የፈጠረው። እግዚአብሔር አምላክ እነሱን ማዋሃዱን ፈጥሯቸዋል። ፍጥረታት የተገኙበት መንገድ 3 ናቸው። ልብ በሉ። ፍጥረታት የተገኙበት መንገድ 3 ናቸው። ፍጥረታት የተገኙበት መንገድ ስንት ናቸው ካልኳችሁ ጥያቄ ላይ ፈተና ላይ ሳመጣ 3 ናቸው። እነሱስ ማን ናቸው ዘርዝሩ ብላችሁ በዝምታ ወይም ደግሞ በአርምሞ አራቱ ባህርያተ ስጋ፣ ጨለማ፣ መላእክት፣ ሰማያት እነዚህ በዝምታ ወይም በአርምሞ የተፈጠሩ ናቸው። ማን ልድገምላችሁ? አራቱ ባህርያተ ስጋ፣ ጨለማ፣ መላእክት፣ ሰማያት ናቸው። እንግዲህ አራቱ ባህርያተ ስጋ ማለት ነው ያላቸው። ሁለተኛ በመናገር በነቢብ ሁለተኛ ብርሃን፣ ዕለተ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ስነ ፍጥረት ናቸው። ተመልከቱ። በነቢብ የተፈጠሩ ፍጥረታት እነማን ናቸው ብዬ ከጠየቅኳችሁ ብርሃን፣ የዕለተ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ስነ ፍጥረት ናቸው ብላችሁ ትመልሳላችሁ ማለት ነው። በሶስተኛ ደረጃ በመስራት ወይም በገቢር የተሰራው ወይም የተፈጠረው ሰውን ብቻ ነው። ተመልከቱ፣ ልብ በሉ። ይሄ ግዙፍ ሰማይ፣ ይሄ ጥልቁ ምድር፣ ረቂቁ አየር፣ እነዚህ ሁሉ ማለት ነው እግዚአብሔር ቃል እየተናገረ በአርምሞ ቃል በነቢብ በመናገር የፈጠራቸው ናቸው። ብርሃን በዝምታ የፈጠራቸው ደግሞ ባህርያተ ስጋ፣ ጨለማ፣ መላእክት፣ ሰማያት እነዚህ ሁሉ በአርምሞ የተፈጠሩ ናቸው። ተመልከቱ። እኛን ግን በግብር ነው የሰራን። እኔና እናንተም በመስራት ማለት ነው። በአርአያውና በአምሳሉ እግዚአብሔር ሰርቶናል ማለት ነው። ይህን እንግዲህ መጽሐፍ ቅዱስን በማንበብ በማየት የምንመለከተው ይሆናል ማለት ነው። እንግዲህ ይሄ ከኦሪት ዘፍጥረት ምዕራፍ 1 እስከ ቁጥር 1 ያለው ነው። እንግዲህ በጥቂቱ ልጨምርና ላብቃ። ሲበዛ ባያጫን የሚላሉ አትይዙትም። የእሁድ ስነ ፍጥረት የመጀመሪያው ስነ ፍጥረት እግዚአብሔር አምላክ የሰውን ልጆች ወይም የስነ ፍጥረት መጀመሪያ የተሰማው መቼ መሰላችሁ? እሁድ ነው። እሁድ የፍጥረታት ሁሉ መጀመሪያ ነው። ኦሪት ዘፍጥረት ምዕራፍ 1 ከ1 እስከ 5 ታነቡና መጽሐፈ ኩፋሌ ምዕራፍ 2 ከቁጥር 5 እስከ 7 ስታነቡ እንዲህ ይላል። የዕለታት መጀመሪያ እሁድ ናት። እሁድ ማለት አንድ መጀመሪያ ማለት ነው። እግዚአብሔር በዕለተ እሁድ በመጀመሪያው ቀን 8 ስነ ፍጥረታትን ፈጥሯል። በመጀመሪያው ቀን በዕለተ እሁድ የተፈጠሩ ፍጥረታት እነማን ናቸው ብዬ ከጠየኳችሁ የምትመልሱት እንዲህ ብላችሁ ነው። ነፋስ፣ እሳት፣ ውሃ፣ መሬት፣ ጽልመት፣ መላእክት፣ ብሩህ ሰማይ፣ 7ቱ ሰማያት ማለት ነው። ብርሃን። እነዚህ ናቸው መልሶቹ። አስተውሉ። 8ቱ የእሁድ ስነ ፍጥረታት ብዬ ከጠየኳችሁ ነፋስ፣
እሳት፣ ውሃ፣ መሬት፣ ጽልመት፣ መላእክት፣ ብሩህ ሰማይ፣ ሰባቱ ሰማያት ብርሃን ማለት ነው። ጽልመት ያው ጨለማ ነው ጽልመት ማለት እና እነዚህ ናቸው ማለት ነው። በደንብ አድርጋችሁ ይህንን ምዕራፍ ይዩት። ቀጥሎ የምንመለከተው በሌላኛው ቀናችን የሰኞን ስነ ፍጥረት እና የማክሰኞን ስነ ፍጥረት እናያለን። ከተመቸን ካልበዛ ሌሎችን እንጨምራለን ማለት ነው። እዚህ ድረስ ከደረሳችሁ ይህንን ከሰማችሁ ቪዲዮን ላይክ ማድረግ፣ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረጉ እንዳትረሱ። ከሁሉ በላይ የደውል ምልክቷን ተጫኗት። ኖቲፊኬሽን ቪዲዮ በተለቀቀ ጊዜ ሲደርሳችሁ ቶሎ ተምራችሁ ላይክ አድርጋችሁ ኮሜንት አድርጋችሁ ዩቲዩቡን ለብዙዎች ተደራሽ ትምህርቱን ለብዙዎች ተደራሽ እንድታደርጉ መልእክቱን ለብዙዎች ተደራሽ እንድታደርጉ በእግዚአብሔር ስም መልእክቴን አስተላልፋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን። ከያላችሁበት ዓለም እግዚአብሔር አምላክ መላእክቱን ልኮ ይጠብቃችሁ። ቸር ይቆየን።